ሊወጋሽ የሚችለው ያቀረብሽው ሰው ነው። ጓደኛ ምናምን ብለሽ ያቀረብሽው ሰው ነው። የሳላሪ ስኬል ስንት ይከፈለዋል የሚለውን ነገር ጠይቀን ሌበር ኦፊስ ህጉን፣ ከዛ በዛ መሰረት ካሳ ትከፍያታለሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ተከበራችሁ የዊዳኒቲ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ዛሬም በአዲስ ቪዲዮ ብቅ ብዬላችኋለሁ። እስከ መጨረሻው አብራችሁኝ እንድትቆዩ በአክብሮት ጋብዛችኋለሁኝ። እንግዲህ ሪከርድ የማደርገው በጀርባ ነው። ቪዲዮ ስቀርጽ ነው የሚረብሽ ድምጽ ስለነበረ ማለት ነው። በጣም ይቅርታ። እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉ ኢንሻአላህ። እና ትንሽ ዛሬ በሀቢባ ጉዳይ ትንሽ አብረን እንቆያለን ማለት ነው። አብራችሁን ቆዩ። ምንድነው ሰሞኑ እንግዲህ ሰሞኑ ብቻ ሳይሆን ከድሮም ጀምሮ እንግዲህ ሀቢባን የምታቋት የምታደንቋት ብዙዎቻችሁ እንዳላችሁ አውቃለሁኝ። እንደዛውም እንደምትጠሏትም ሰዎች እንዳላችሁ አውቃለሁኝ። የሚወዷት እና የሚጠሏት ሰዎች ምን አይነት ሰዎች ናቸው? የሚወዷት እንግዲህ በደላላዎች የተበሉ፣ በደላላዎች የተበደሉ፣ ደሞዛቸው ያልተከፈላቸው እንትን እያሉ እየሰሩ ያለ ደሞዝ የኖሩ ብዙ እህቶቻችን ወንድሞቻችን ይወዷታል፣ ያደንቋታል፣ እንባቸውን አብሳለች። በዚህ ምክንያት ነው። የሚጠሏትም ደግሞ እንደዛው ሌብነታቸው ስለቀረባቸው በቃ የሚያጭበረብሩት ነገር ስለቀረባቸው ካሁን በኋላ እንዲህ ስለሚጋለጡ የኢትዮጵያ ሕዝብ ስለሚያያቸው ስለፈሩ ይሄንን ነገር ስለምታጋልጣቸው በድፍረት ወጣ ስለምታጋልጣቸው ለዚህ ነው የሚጠሏት። ሌላ ምንም ምክንያት የላቸውም። እሷም ደግሞ ይሄንን ተከትሎ ጀግና ጎበዝ እህቶቿን የወንድሞቿን እንባ የምታብስ የልጆቿ እናት ጀግና የልጆቿ ጀግና ማንንም የማትፈራ ስለሆነች እሷም ደግሞ ለእያንዳንዳቸው ከዝምታ በኋላ መልስ ሰጥታቸዋለች ማለት ነው። እና አብራን እናያለን ማለት ነው። ምን እንዳስተላለፈችላቸው በትንሹም ቢሆን አስተላልፋለች። ብዙ ጊዜ መልስ ባሰጥም እንኳን በአሁኑ ግን ከአቅሟ በላይ ስለሆነ መልስ ሰጥታቸዋለች ማለት ነው። በነገራችን ላይ አይገባትም። ምክንያቱም እቺ ሴት ስንት እንባ የብዙዎችን እንባ አልቅሳለች። ለማንኛውም ቪዲዮ እንመልከትና እንመለሳለን። ይቅርታ ምናምን ተባብዬ አብሬ መቀጠል ራሴን የከዳው ካዲ አይደለም። ራሴን አልከዳውም በፍጹም። ራሴን በጣም ወዷለሁ። ራሴን በጣም አከብረዋለሁ። ህይወት አንዴ ናት። አንዴ ነው እድል ያለው። አንዴ ከጀርባዬ የወጋኝን ሰው መጥቶ ይቅርታ ሲጠይቀኝ አመሰግናለሁ፣ ይቅርታህን ተቀብያለሁ፣ ቴንኪው፣ በመንገድህ ቀጥል ነው ምለው። ከሱ ጋር አብሬ አልቀጥልም። ለምን ድጋሚ ሊወጋችሁ ቢላውን ባይለኛው እየሳለ ነው። ተጠንቀቁ። ቢላውን ባይለኛው እየሳለ ነው። ትክክለኛ ቦታ ሊወጋችሁ ስለፈለገ ነው ይቅርታ ይጠይቃችሁ። እናንተን ለመውጋት ደግሞ ካጠገባችሁ መሆን አለበት። ያ ሰው አጠገባችሁ ካልሆነ ሊወጋችሁ አይችልም። የሩቅ ሰው ይወረውራል፣ ይስትሻል፣ አያገኝሽም። ሊወጋሽ የሚችለው ያቀረብሽው ሰው ነው። ጓደኛ ምናምን ብለሽ ያቀረብሽው ሰው ነው። እኔ አክብሬያቸው ቤቴ ገዝታ አስገብቻቸው ያመሰግንኳቸው ያደነቅኳቸው ያደነቁኝ ምናምን ሰዎች ናቸው። አጸያፊ ስድብ ከነ ልጆቼ ከነ ባሌ ከነ እናቴ ከነ አባቴ ምናምን እየሰደቡኝ ያሉት ትናንትና ሀቢባ እንደ ሀቢባ አይነት ሰው አይተናናቅ ምናምን ሲሉ የነበሩ ሰዎች ናቸው ዛሬ እኔን በአሽሙር እየወጉ እየተሳደቡ ያሉት። እነዚህ ሰዎች ምን ያህል ከሃዲነታቸው ነው የሚያሳየው። እኔ ግን እንደነሱ ስላልሆንኩኝ ስማቸውንም እየጠራው አልናገርም። ግን ለእናንተ ትምህርት እንዲሆናችሁ አንድ ጊዜ ነው ህይወት፣ አንዴ ነው የምንኖረው፣ አንዴ ኖረን ነው የምንሞተው። ህይወት አንዴ ናት፣ እድል አንዴ ነው። አንዴ የወጋችሁን ሰው መልሳችሁ እድል አትስጡት። በደንብ ስለቱን ስሎ ባይለኛው ሊወጋችሁ ነው። ይቺን ምክር ያዟት፣ ግዴላችሁም ትጠቅማችኋለች። እርግጠኛ ነኝ እዚህ ጋር ካላችሁ ሰዎች ከአብዛኞቻችሁ እድሜ ይበልጣለሁ። እኔ 20 ቤት ናችሁ አብዛኞቻችሁ፣ እኔ 35 ነኝ። ህይወት አስተምሮኛል፣ እድሜ አስተምሮኛል። በጣም ግን ጠንካራ ነኝ። ምክንያቱም ከሰው ምንም ስለማልጠብቅ። አትጠብቁ ከሰው። እንደገና አንዴ የወጋችሁን ሰው ድጋሚ እድል አትስጡት። ተጠንቀቁ፣ እድል እንዳትሰጡ። እኔ ጋር እድል አንዴ ነው። በጀርባዬ ያረደኝ የወጋኝን ሰው አሹሎ እንዲወጋኝ አልፈቅድለትም። ኖ ዌይ። ይቅርታ። እንግዲህ ሰምታችኋል ያለችውን ደግሞ ጀግና እኮ ናት ስትናገር አያምጣው ነው በቃ።
ከሌ ላለችም እያንዳንዷን ነካቻትን ልኳን ከዳር እስከ ዳር ከመጀመሪያ እስከ ጥግ ልካቸውን የነገረቻቸው ማለት ነው። የምር ለኔ ጀግና በቃ ለኔ ጀግና ሴት ማለት የምር የአባቷ ልጅ ባልኳት በቃ ለኔ ጀግና ሴት ማለት እሷ ነች። በቃ እሷን አየሁኝ ማንንም የማትፈራ ለማንም ወደኋላ የማትል ደግሞ የሚቀኑባት ነገርስ እኔ ከምንም በላይ የሚገርመኝ የሚቀኑባት ነገር የምር ዝም ሰደቧት፣ አወረዱ፣ አወጡ መቼም ደግሞ እሷን አይደርሱም እርግጠኛ ነኝ ማለት ነው። የሰሞኑ የኢማራት ትኩሳት ደግሞ እኔ እኮ ሀቢባ ገና ብዙ ታሪክ ታወጣለች ስላችሁ እኮ ያለ ምክንያት አይደለም። ገና ብዙ ጉዱ ጋር ገና ብዙ ነገር ይወጣል። ገና የሀበሻ ሌባ አዳሚ ሌባ ይወጣል። እንዴት ነው ሰው 4 ዓመት በሙሉ በ300 ድርሃም ያሰራው? ለዛውም ሬስቶራንት ውስጥ የቤት ምግብ እንኳን ለሶስት ሰው ለአራት ሰው መስራት እንኳን ምን ያህል እንደሚከብድ አስቡት እስኪ። ለሬስቶራንት ያ ሁሉ አመት በ300 ብር ጉድ። እስኪ ተከታተሉ ቪዲዮ። ለማንኛውም ስፖንሰሯ ራሱ ዶክመንት አላት እቺ ልጅ አቡ ራሷ ናት። አሁን ተከታተሉ ወደዚህ ግን ቆይ መጀመሪያ እንግዲህ ፎቶዎች አለን እያየሽ ነው ላይቡን። ለዛ ነው ስልክ ማታነሺው። ፎቶሽችን ላይ ደርሷል። ስለዚህ እህታችን አንቺም እህታችን ነሽ፣ ኢትዮጵያዊታችን ነሽ። ችግር ላይ ልንጥልሽ አንፈልግም። ርስቲም እህታችን ናት፣ አንቺም እህታችን ነሽ። ሶ ፕሊዝ ምላሽ ስጭን፣ መልስ ስጭን። መልስ የማትሰጪ ከሆነ ፍትህ ለተበዳይ ርስቲ ማለታችንን ፍትህ ለርስቲ ማለታችንን አናቆምም። 3 ዓመት ከ10 ወር በኢማራት 300 ድርሃም ነው እየተከፈላት የሰራችው። 3 ዓመት ከ10 ወር እቺ ልጅ በትክክለኛ ደሞዝ አንድ ሬስቶራንት አስተናጋጅ ነው የሚለው ፖዚሽኗ አይዲዋ ላይ መኖሪያ ፈቃዷ ላይ አንብቤ ዌይተርስ ነው የሚለው አስተናጋጅ ነው የሚለው። ስለዚህ አንድ አስተናጋጅ ግን እሷ ምግብ ነበር የምትሰራው። አንድ አስተናጋጅ በኢማራት የሳላሪ ስኬል ስንት ይከፈለዋል የሚለውን ነገር ጠይቀን ሌበር ኦፊስ ህጉን፣ ከዛ በዛ መሰረት ካሳ ትከፍያታለሽ። 3 ዓመት ከ10 ወር በኢትዮጵያ በ10,000 ብር ያሰራሻትን ልዩነቱን አስበሽ ካሳ ትከፍያታለሽ። እንፈታለን። ከዛ ውጪ እቺ ልጅ ካሰች አንፈታም። ሀቡ ግን በጣም ፎቶውን ሳይ በጣም ነው የገረመኝ። እንደዚህ አይነት ሰው ሆና እንደዚህ አይነት ነገር ሲፈጠር እኔ እቺ ሰማሃር ለአንድ ለሷ አይደለም ለብዙዎች መብቃት የምትችል ሴት ነበረች። ግን እቺ ልጅ እንደዚህ በእንደዚህ አይነት 4 ዓመት ሙሉ እንደዚህ አንገላታ። እኔ ሹራብ መተው ሲጠይቁኝ በጣም ነው የገረመኝ። ከውጭ 4 ዓመት ቆይታ መጣ የብርድ ሹራብ ብላ ፈልጋ ስትመጣ ግን በጣም የሚያሳፍር ፎቶውን ሳየው ግን እኔ እንጃ ብቻ ግን ኧረ ከባድ ነው በጣም። እሺ አንዴ አቡዳቢ በአካል የምትሄዱልን ሰዎች መጠየቅ እንደምትችል ቅልቦችን ጠርቼ እንጠይቀዋለን። ኦኬ ቅልቦች ህግ እንዴት መጠየቅ እንደምችል የት መሄድ እንዳለባት ስቴፑን ይረዳናል፣ ያግዘናል። አቡዳቢ ደግሞ ያላችሁ በአካል መሄድ የምትችሉ ፕሊስ እኔ በሉ ለሀቅ የቆማችሁ ለዚች ምስኪን እህታችን በነፃ ጉልበቷ ለተበዘበዘው 3 ዓመት ከ10 ወር በኢትዮጵያ 10 ብር ተንግዶ የሚሰራ ሰው ቀርቶ መሲ የምትሉ መሲ አቡዳቢ ድረስ እንዴት ነው የምትሄደው? ከሻርጃ ተነስታ ቤተሰብ ማንኛውም ሰው ለወገኑ ተቆርቋሪ ማንኛውም ሰው አቡዳቢ ያለ አሁን ሬስቶራንት ሄዳለሁ የሚል እኔ ይበል አስገባዋለሁ። ሄዶ በቪዲዮ ሬስቶራንቱ ሄዶ ይጠይቅልናል። ስልክ እያነሱልን አይደለም። አሁን ሄድ አይቆምም፣ ይቀጥላል። እዛ ውስጥ ደግሞ እየተበደሉ ያሉ ሰራተኞች አሉ። ልክ እንደሷ በኢትዮጵያ በ10,000 ብር እየሰሩ ያሉ ሰራተኞች አሉ። በ24 ሰዓት ውስጥ 2 ብቻ ሽንት ቤት የሚፈቀድላቸው ልክ እንደሷ 21 ሰዓት የሚሰሩ አሉ። ስለዚህ ፍትህ እንጠይቃለን። አቡዳቢ እንግዲህ ቪዲዮ ይመስል ነበር። አይታችኋል፣ ብዙዎቻችሁ አይታችኋል። ያላያችሁ ካላችሁ ለብዙ ሰው እንዲደርስ ለማለት ያክል ነው ማለት ነው። እኔ እንጃ እኔ በሆነ ምን መንገድ ፈጠር ይወጣ ነበር ከዛ ቤት እንጂ እዛ ቤት አልሰራም ነበር። ግን የቸግሯን እሷ ናት የምታውቀው። በሰው ቤት ሆናችሁ በሰው እጅ ሆናችሁ እያንዳንዱ ማስረጃዎቻችሁን ፓስፖርታችሁ ምናችሁን ይዘው በሰው ሀገር አይፈረድም፣ ከባድ ነው። ግን ሆኖም እንደ ሰው ለማሰብ በጣም ይከብዳል። እና በእንደዚህ አይነት ጉዳዮች ላይ ሀቢባን የሚሰድቡ ሰዎች፣ ሀቢባን ከሚያንቋሹ ሰዎች እንደውም ብዙዎች ሁላችንም ከሀቢባ ጎን ልንሆን ይገባል ማለት ነው። እንደዚህ እሷን የሚያንቋሽሹ ሰዎች
ከማንቋሸሽ እሷን ከመሳደብ በእሷ ከመቅናት ይልቅ እንደሷ እንደዚህ አይነት ስራ ቢሰሩ ከእሷ ጎን ቢሆኑ እሷን ቢያግዙ ብዙ ነገር ብዙ ሌቦች ብዙ ሰዎች ይጋለጡ ነበር። በአሁኑ ሰዓት ብዙ ነገር ሚዲያ ላይ እያየን ነው። ህጻናት ትንንሽ ልጆች ሴት ልጆች እየመጡ ብዙ ነገር እየደረሰባቸው ነው። አረብ ሀገራት ላይ እየተሸጡ ለማንም በማንም ደላላ እየመጡ ብራቸውን እየተበሉ እየሰሩ ደሞዝ መዳን ብራቸውን አሰጣቸውም እና ብዙ አይነት ችግሮች አሉ። ብዙ እኛ ያልሰማናቸው ሶሻል ሚዲያ ላይ ያልወጣ ያላየናቸው ብዙ ነገሮች አሉ። እንግዲህ ውድ ቤተሰቦቼ አይታችኋል። ስለተከታተላችሁኝ አመሰግናለሁ። እንግዲህ ይህን ይመስል ነበረ ዛሬ ቆይታችን ኢንሻአላህ እና ሁላችሁም በያላችሁበት ሰላም ሁኑ፣ ደህና ሁኑ፣ ምንም አይንካችሁ፣ በስደት ክፉአችሁን አያሰማን። እህት ወንድሞቼ ኢትዮጵያውያን ሁላችሁም በያላችሁበት አላህ ይጠብቃችሁ። እንግዲህ ቪዲዮን ላይክ ሼር እያደረጋችሁልኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።